السلام ምንድነው ተቆሱ ስፖርት ጀመር እና ምንድነው እንደዚህ የምትሄደው ስፖርት ሱሱ ነው ቢቀር ማመዴን ቀየረው ኧረ ባለፈው ስፖርት ቡና መስሎኛል ጠጣሁ መጥቻ እንጂ ስፖርት ነው እሱማ ጥሩ ነው እዛ ደግሞ ሳቁብኝ ለምን እኔ ድንጋይ እንኳን አስመስሎኝ የሆነ ነገር እያሰብ ሲፓት ሲጫወት አቁማሉ ትኩሱ የሚሰክሰው ሳክስ ማለት ነው ደግሞ ሜዳ ላይ ሳኝ አለቀሰ እንደዚሁን ሳይ ሰዎች ከሱ ጋር በቃ ልሄድ ስፖርት መቀመጥ አይወድም በቀሳቀስ ይሻልሃል በቃ ሰላም ስፖርት ጀመር ስፖርት መቀመጥ አይወድም ሲመስለኝ ቆይ አካሄዱ ማለት ነው እሱ ጋር ስፖርት መቀመጥ አይወድም በቀሳቀስ ይሻልሃል ሰላም ምንድነው ተቆሱ ስፖርት ጀመር ሰንኮሱ ግን እግዚአብሔርን ገዳይ የሆነ ሰው ነው ማለት ዲብኬን ነው ሰውን የሚያመጣ ደግሞ በቃ ሙሉ አክሱ በቃ ይችላል ነው የምላችሁ ማለት ነው ያስመስለዋል ተንኮሱ ይመቼ ማለት ነው ትችላለህ አባቴ ይሳቃችን ምንጭ በቃ ማሰሪያ ጫማ ልክሽ እንደ ብራዘር ለነገሩ ያውኑ ለምን ሻዩን ይዞ መጥቶ እንዴ እዛው ሱቅ ቢበላ ይሻላል ምን አጨናነቀ ብብት እያለ ማለት ነው አይ ዳቦም ለብብት በቃች በመዳበሪያ እዛው ብላ ቀላል እኮ ነው ሳህኑን ይዞት ከመጣ እንቁላሉን ወይ ፍርፍሩን በሻይ ከሆነ ደግሞ ሻዩን ይዞ መጥቶ እዛው ሱቅ ተመግቦ ምናምን ነገር መሄድ ይሻላል ማለት ነው ቀላል ነው ይሄ እኔ ግን አሁን ሰፈር ውስጥ እያዩ ያለው ምን እንደው ታውቃላችሁ በፊት በቅምጥል የሆነችው ቺክ ማለት ነው አሁን ናቴ መዳበሪያውን ማለት ነው እንዲያግብስብሳ በቃ ትቀደዋለች ማለት ነው በቃ አንዲ ሴት ልጅ ማለት ነው አንድ ሺህ ወንድ ጀነጀናት ማለት ቆንጆ ነች ተፈላጊ ነች ማለት አይደለም ተረጋጊ አይደለም ለራቦሱ ሽሮ ክትፎ በቃ What? Bro, what are you talking about? ለራቦ ሰው ሽሮ ክትፎ ነው ገብቶናል እውነቷን እኮ ነው አሁን ብዙ ወንዶች ሲደውሉላት ምናምን ከፈለገ ማለት ወላ ባል ያላት ምናምን ማለት ነው በቃ ብዙ ሰው ሲፈልጋት ምናምን ቻት ሲያደርግላት በቃ እንደዚህ እንት ሲልላት ምናምን በቃ ተወዳ ምናምን ነው ይመስላት ማለት ነው ግን ያኩ ተፍተፍ ሲል ያለው አንዴ እንትን ካለ በኋላ ማለት ነው በቃ አላ የሆነ ነገር ነው የሚላት ማለት ነው ግን ሴቶች እባካችሁ እየነቃችሁ ነቃ ብሉ አሁን ከባድ ነው ለራቦ ሰው ሽሮ ክትፎ ነው አስባችሁታል ለራቦ ሰው ሽሮ ክትፎ ነው አረተው ገንዘቤን ስጠኝ ተው ያማል እንዴ አስቀም በለ 3 ወር ቆየው አልሰጥም እንኳን ሳገኝ ይሰጣል በቃ የለም ጭራሽ ትጫዋለህ እንዴ ማጮክ በቃ ሳገኝ ይሰጣል ነው ተስፈራራኝ ጥብሳለሽ ለኔ አንድ ጥብስ ትጫ በቃ ለኔ አይደለም ለሱ አፋኝ አምጪለት አፋኝ ቶሎ በይ ምንድነው ቆንጆ ምግብ ነው ላንተ ይበቃል ይበላ ገንዘብ ያልመልሳችሁ በዚህ አጋጣሚ መልሱ ያኔም ያለባችሁ ማለት ነው መልሱ ግዴታ መናገር የለብኝም በቃ መጠየቅ የለብኝ ግዴታ እኔ ካፌ ሄጄ ማዘዝ አለብኝ እናንተን ለማስከፈል ብሬ እንድትመልሰልኝ ግዴታ ምግብ መብላት አለብኝ በዚህ አጋጣሚ ስጡኝ ያለባችሁ ያው ላይ አራዳልሽ ሁሉ የተከበረ መኖር በተፈልክ ከሆነ ላገኛው ሰው ሁሉ ችግርን አዘርዝር ችግርን ዝም ብለህ አትበጥረቅ ሁሉም ሰው ራሱ ሆነ ችግር አለው ሁሉ የተከበረ ነው የምትኖረው ችግር አትናገር
አገኘህ አትናገር፣ አየር በረገደ አትናገር፣ ጸጥ በል። የገቢ ምንጭህን ብትሞት አትናገር። ጓደኛዬ ነው ምናምን ገለመላ ያስፈ የገቢ ምንጭህን አትናገር። በቃ አትናገር። በቃ ይሄን አገኘውን እንደዚህ ያረኩኝ፣ በዚህ ገባው፣ በዚህ ወጣው፣ አሁን ደግሞ ቸገረኝ፣ ቆረጠኝ፣ አመመኝ። በቃ ጸጥ በል፣ ጸጥ። ሁሌ ተከብረት ትኖራለህ። ሁሌ ማንም አይንቅም። ወላሂ አብሬን ነው የምነግርህ። ባገኘበት ላገኘው ሰው ችግርህን፣ ላገኘው ሰው ደግሞ ደስታህን። እኔ እኮ እንደዚህ አድርጌ እንደዚህ ብዬ አትበጥረቅ። ባዶ ነው የሚንጫጫው፣ ባዶ። አንድ ሃይላንድ ውሃ ብንሞላው አይንጫጫም፣ ጸጥ ነው የሚለው። በዛው ልክ ደግሞ ትንሽ የውሃ እኔ በዚህ ሰውዬ ላይ አንድ የሆነ መልእክት አለ። የሚናገራቸው ነገሮች አብዛኛ ጊዜ ባይዘው ወጣቶችን ያማከለ ነውና በእድሜያችን መስራት ባለብን እድሜ ላይ መባከን እንደሌለብን ይነግረናል። አብዛኛ ጊዜ እኔ በጣም እከታተለዋለሁና እያንዳንዱ ቪዲዮውን ብታዩት በጣም የሚገራርም ነገር ነው የሚናገረው ማለት ነው። እና እሱ ካለፈበት ነገር ከሚቆጨው ነገር አድርጎ ነው ለእኛ የሚነግረን ማለት ነው። እናንተ ሞክራችሁት ሊሆን ይችላል። የሆነ ነገር ከማሳካታችን በፊት ወይ የሆነ ነገር ከመስራታችን በፊት ለሆነ ሰው ቱስ እንላለን። ያ ደግሞ በጣም መጥፎ ነው ማለት ነው። በቃ አለቀልን ማለት ነው። በቃ ስራውን ሳንሰራው ባክነን እንቀራለን ማለት ነው። በቃ ለውጥም ማገኘ ገንዘብም ማገኘ ምንም ነገር መናገር የለብም ለማንም ማለት ነው። እግዚአብሔርን ብቻ ታረግና ከዛ በኋላ ስራ መቀጠል ነው። ለውጥህን ራሱ ሁኔታዎች ይናገራሉ ማለት ነው ያሻሻል ስትመጣ። ስለዚህ ወንድም አለም በዚህ አጋጣሚ ጸጥ ለማለት እንሞክር። የምር እቅዳችንን ለማንም ሰው ባናወራ፣ እኔ እቺ ነገር የገባችኝ የሆነ ነገር ለመስራት አስቤ ምናምን ለእናቴ ሄጄ አውራዋለሁ ማለት ነው። ካወራሁት በኋላ ግን ያን ነገር አልሰራውም። በቃ አልሰራውም። የምር ሳልሰራው በቃ ምን እንደሆነ አላቅም፣ ትቼዋለሁ። ሌላ ፕላን ጀምሬያለሁ። ያንንም እንደዛ እያወራሁ ባክኝ የቀረው። ዝም ብላችሁ ደግሞ ሳታውሩት በትዕግስት የቀጠላችሁት ነገር ማለት ነው ያለምንም ጥርጥር ይሳካላችኋል። ስላየሁት ማለት ነው። አንድ እንዴትም ብዬ ቋጥሬ ማለት ነው ልክ ላውራ ስል ምናምን እያስቀየስኩ ምናምን እንዴትም ብዬ ታገየ እንትን ያልኳት ተሳካችልኝ ማለት ነው። ስለዚህ ከዛ ትልቅ ትምህርት ነው የተማርኩት። እውነት ለመናገር ያሰባችሁትን ምንም ነገር በቃ የእናንተን ነገር ለማንም መናገር የለባችሁም። ስለዚህ ይሄን ነገር በማድረግ ህይወታችንን ለማሻሻል እንሞክር። እየሞከርኩ ነው። ከዛሬ ነገን የተሻለ ለማድረግ እየሞከርኩ ነው። እየጣርኩ ነው። በራሴ ሐኪም ደሳሳ ጎጆዬን ለመቀየር እየሞከርኩ ነው። እኔ ኖርኩትን ኑሮ ልጄ እንዳትደግመው እየሞከርኩ ነው። ባለቤቴን አንገቷን ቀና ለማድረግ እየሞከርኩ ነው። ወልደው በእኔ ላይ ተስፋ የጣሉ ቤተሰቦችን ህይወታቸውን ለመቀየር እየሞከርኩ ነው። እየጣርኩ ነው። እንዴ ህይወቴን ለመቀየር ከዛሬ የተሻለ ነገር ለመኖር እየሞከርኩ ነው። እየጣርኩ ነው። በቻልኩት አቅም እየሞከርኩ ነው የሚባለው ባይዘዌ ይሄ ነገር የብዙሃኑን ኢትዮጵያውያንን ነዋሪዎች በአንድ ቃል ጨምቃ የውስጣቸውን የምትናገር ቃል ነች ብዬ ነው ማስበው። እየሞከርኩ ነው ሲል ማለት ነው። ተቃውሞ ገጥሞታል። ያን ተቃውሞ የገጠመው ምንድን ነው? አከራዩም እየሞከረ ነው ለመኖር፣ ስለዚህ ለአከራዩ የምከፍለው ነገር ግዴታ ነው ምናምን እንደዚህ የሚሉ ነገሮች አሉ። ግን ህዝብ ያልገባው ምን አለ መሰላችሁ? እኔ ከራሴ አረዳድ ስነግራችሁ ማለት ነው እየሞከርኩ ነው ሲል አከራዩም እየሞከረ እንደሆነ ያውቀዋል። አከራዩም ቤት ልጆቹን ለማኖር ያው ከኪራዩ ነው እንትን የሚለው ማለት ነው። እና አንዳንድ ሰዎች እንዴት እንደወሰዱት ባላቅም ግን የሆነ ነገር አለው። የሆነ ስሜት ሊፈጥር ይችላል። መነጋገሪያም ስለሆነ ሊሆን ይችላል። አስተሳሰባችን ለምንድን ነው እንደዛ የሆነው? ለምን ሊከፈል ቻለ? እየሞከርኩ ነው በሚለው ወርድ ውስጥ ሙከራ ቤት ኪራይ ብቻ ለመክፈል አይደለም። የዕለት ጉርስ ለማግኘት አለ፣ አንድ ልብስ ለመቀየር አለ፣ የልጅ ትምህርት ቤት አለ፣ ቤተሰብን ለመምራት አለ፣ ብዙ ነገር አለ። ብዙ ነገር ማለት ነው። ገንዘቡ ደግሞ እንደምታውቁት አይበረክት። እየሞከርኩ ነው የሚለው ከአንድ ብቻ አይደለም፣ በቤት ኪራይ ስለተሰራ እንጂ በቤት ኪራይ ብቻ አይደለም። ብዙ ነገሮችን ውስጥ ለውስጥ የኑሮ አኗኗራችንን ስናየው እየሞከርን ነው ሁላችንም ማለት ነው። በዚህ አጋጣሚ እኔም እየሞከርኩ ነው። ዩቲዩብ እየሞከረን የምታበረታቱ ከሆነ ደግሞ ሰብስክራይብ የምትሏን ነገር ነካ አድርጋችሁ ይህን ቪዲዮ ደግሞ የተሻለ ቪው እንዲኖረው ላይክ አርጉ። ታያችሁን ምንም አይነት ነገር ከሞከራችሁ ትሞታላችሁ። ሰው እባካችሁ እንዳትሞክሩት። ምንድነው? በባለፈው ቪዲዮዬ ሚኒቸር የሆነ ፋየር ቤንዲንግ አሳይቻችሁ ነበር። እናም አንድ ወንድማችን ኮሜንት ላይ አንቺ የኮዬ ፋየር ቤንደር ወሬውን ተውና ወንድ ኮንክ ከእጅ እሳት ፍጠር ብሏል። ወይ ጥሩ ተናገር ወይም ዝም በል።
ሶ ዛሬ በዚህ ቪዲዮ እሳትን በእጃችን መፍጠርም ሆነ ማግኒፋይ ማድረግ እንችላለን ወይስ አንችልም የሚለውን አብረን እንይ። እንዴት እስቲ እንዴት ነገር ኢንቪዚብል አሳየና የተሰራ መሆኑንና የቁስ አካል ቤዝ ናቸው የምንላቸውም ከየት ነው የሚያመጣቸው? ቆይ የሚሰራቸው ቪዲዮዎች እንዳለ ከዚህ በላይ ናቸው ለኔ ማለት ነው። ምን አይነት ቀመር ቢቀምር ነው? ምን አይነት እንትን ቢያነብ ነው? ምን አይነት ጭንቅላት ቢኖረው ነው ልጅ? ግን እስካሁን እንዴት ነው የሆነ ነገር ሰርቶ የሆነ እንትን ያላል ነው እንዴ? ምንድነው የምንጠብቀው? ጎበዝ። በባለፈው ቪዲዮም በአካባቢ ያሉትን ኤሌክትሮስታቲክ ፊልዶች ሌላ ማጂሺያን ቤንድ ለማድረግ ችዬ ነበር። እሳትን በብዙ ኳንተም ፊልዶች ገቨርን የሚደረግ ፌኖሜና ስለሆነ አሁን ባለን ቴክኖሎጂ እንደ ትክክለኛ ፋየር ቤንደር ከእጃችን እሳት ኢሚት ማድረግ አንችልም። ግን የተለያዩ ኬሚካሎችንና አክሰሰሪዎችን በመጠቀም እንደ ፋየር ቤንዲንግ አይነት አቢሊቲዎችን አንሎክ ማድረግ እንችላለን። እኔ ለዛ ሪዝን ሚኒቸር የሆነ ጋሺየስ ፊውል ቤዝድ ፍሌም ትሮወር ለመስራት ወሰንኩ። እንደተለመደውም ፊዚካል ስትራክቸሩን በፒቪሲ ፓይፕ ሰራሁት። ልጠቀመው ያሰብኩትን ፊውል ቢዩቴን ጋዝ ነው። ፍሌም ትሮወሩም ይህንን ይመስላል። የመጨረሻ ውጤቱን ከማሳየቴ በፊትም እንደዚህ አይነት ቪዲዮችን ብዙ ጊዜና ኢነርጂ ስለሚፈጅብኝ ከቻላችሁ ፎሎ በማድረግ ካልቻላችሁ ደግሞ ቪዲዮ ላይክ በማድረግ ሰፊ አሳዩኝ። 3 years ago today I was banished. I lost it all. I want it back. There's always something. Not that you would understand. He says I was lucky to be born. I don't need luck though. እዚህ ጋር እኮ ሌላ አይረን ማን በቃ እዚህ ጋር ሌላ አረ ልጅ ባካችሁ ይሄ ልጅ በደንብ ተመልከቱትና የሆነ እንትን ስጡትና ማለት ነው አገራችንን አንድ እርምጃ ማስኬድ ይችላል። አምነንበታል እኛ በቃ እንዴ ቪዲዮን እንዳላዩት እስቲ ከዚህ በላይ ነው ከዚህ በላይ ማለት ነው እንዴ እኔ በጣም ነው እየከበደኝ ያለው እሱን ቪዲዮ ማየት። እንዴት ነው እንዲቻላል? ምን አይነት ነገር ነው የሚያነበው? ምን አንብቦ ነው? እና ትቻለሽ የምር ይችላል። በቃ አበረታቱ። እንደዚህ አይነት ሰው መበረታታት አለበት ማለት ነው። መበረታታት አለበት። የምሬ ነው። የሆነ ቴክኖሎጂማ ፈጣጥሮ ያሳየና አሁን አስቧል። የዚህ ጀለስ ብቶ ምናምን ነገር የሆነ ብታስቀይመው ምናምን ያወጣና ማለት ነው ጸጉርን ነው የሚያጨስልህ።